እርምጃ እየወሰደ ከህዝቡ ጋር ሆኖ የህግ በላይነት እያስከበረ እነዚህ ኢትዮጵያን ደግሞ የማይመጥኑ ተግባራት እንዲስተካከሉ እየተደረጉ የመጣንበት መንገድ ነው ያለው። ስለዚህ ይሄ ይቀጥላል። በዚህ መንገድ ነው አገራችንን ወደ ከፍ ወዳለ ስፍራ ልንወስዳት የምንችለው። ኋላ ቀር እታች በሆነ አመለካከት ኢትዮጵያን ከፍ ማድረግ አይቻልም። እኔ ብቻ በሚል ኢትዮጵያን ከፍ ማድረግ አይቻልም። እኔ ብቻ ኢትዮጵያን ለዝንተ ዓለም በዚህ አይነት አዙሪት ውስጥ አኑሯታል። እኔ ብቻ አሁንም በጥፋት አዙሪት ውስጥ ነው የሚያቆያት እንጂ ከፍ ያደርጋት ከፍ የሚያደርጋት እኛ የሚለው ሐሳብ ብቻ ነው። በመተባበር በመተጋገዝ በወንድማማችነት ብቻ ነው ኢትዮጵያን ከፍ ማድረግ የምንችለው። ይሄ መንገድ ብቻ ነው። ስለዚህ ይሄ መንገድ እንዲጎለብት ማድረግ ያስፈልጋል። ይሄንን የማድረግ ላይ ደግሞ ክልላችን ከፍተኛ ኃላፊነት አለበት። ከሁሉም ክልሎች ጋር እንዋሰናለን። ሁሉም የኢትዮጵያ ብሔር ብሔረሰቦች በነጻነት በደስታ ሲኖሩበት የመጡበት ክልል ነው። አንዳንድ ፈተናዎች አንዳንድ ደግሞ ችግሮች አሳፋሪ ተግባራቶች የተፈጸሙበት ነው። እነዛን አሳፋሪ ተግባራት ደግሞ በጽናት በመቆም ህዝብን በማስቀደም በመታገል ውስጣችን ያለውን በማጥራት የጥፋተኞችን ለህግ በማቅረብ በማስቀጣት ህግና ስርዓት እንዲከበር በማድረግ ትልቅ ኃላፊነቱን እየተወጣ ያለ ክልል ነው። ይሄ ወደፊትም ተጠናክሮ በሁሉም መስክ ይቀጥላል። ፈተናዎች ግን ዛሬም ይኖራሉ፣ ነገም ይኖራሉ፣ ወደፊትም ይኖራሉ። እነዚህም ፈተናዎች ወደ ኋላ ማፈግፈግ መፍራት ለፈተናዎቹ እጅ ከሰጠን እነዛ ኋላ ቀር የሆኑ ዝቅ ያሉ አስተሳሰቦች ቦታ ይዛሉ። እነሱ ደግሞ ሁሉንም ያዋርዳሉ። እነዚህ አስተሳሰቦች ቦታቸውን እንዳይዙ ከፍ ያለ አመለካከት አሸንፎ እንዲወጣ ወንድማማችነት አሸንፎ እንዲወጣ እኩልነት፣ ነጻነት፣ የብሔር የሃይማኖት እኩልነት፣ ነጻነት እንዲከበር እና ሰው በነጻ እንዲያስብ በነጻ እንዲኖር የማድረጉ ትልም እንዲሳካ የማድረግ ኃላፊነት አለብን። ለሱ ደግሞ ይሄ ከፍ ያለው ሐሳብ ቦታ እንዲይዝ ጠንክረን ህግ የበላይነት ማክበር እንዲከበር የማስደረግ ጠንክረን ልማት ብልጽግና እንዲፋጠን የማድረግ ድህነት እንዲቀረፍ የማድረግ ላይ ጠንክረን መስራት አለብን። ይሄንንም እየተደረገ ነው ያለው። ይሄ ተጠናክሮ ይቀጥላል። 2012 በብዙ ፈተናዎች አልፈናል። 2013 ደግሞ በሰላም በስኬት ብዙ ምኞቶች ነበሩ። እነዛ ምኞቶች ሁሉ ቀርተው በሰላም ተጀምሯል። በሰላም እንደሚጠናቀቅ ምንም ጥርጥር የለውም። እንግዲህ አገራችን ቅድም ያልኩት የኮቪድ ጋር ተያይዞ ያለው ፈተና ኮቪድ ስላለ ህይወት መቆም ስለሌለበት ህይወት መቀጠል አለበት። ይሄ እንዲቀጥል ኢኮኖሚው ላይ ሰፊ ስራ በክልላችን ሲሰራ ቆይቷል። የክረምቱ ስራ ላይ አርሶ አደሩ ኮቪድን እየተከላከለ አንድም መሬት ጾም እንዳድር አድርጓል። እርሻውንም በሚገርም ጥራት በሚገርም ከባለሙያዎች የተሰጡትን ምክሮችና የታቀዱትን እቅዶች እያሳካ ነው የመጣው። የክላስተር የቴክኖሎጂ የመጠቀም ሰፋፊ ስራዎች ተሰርተዋል። እነዚህ ስራዎች ተጠናክረው መቀጠል አለባቸው፣ ይገባቸዋል። እንግዲህ የበረሃ አንበጣ ደግሞ አንዳንድ ቦታዎች እየታየ ነው ያለው። ይሄንን ተረባርበን መከላከል አለብን። የበረሃ አንበጣውን ተከላክለን መኸሩን በአግባቡ ከሰበሰብን ከፍተኛ የሆነ ምርታዊ ለውጥ የሚያስገኝ ምርት ዘንድሮ ይገኛል የሚል ተስፋ አለን። ስለዚህ እሱን በረሃ አንበጣን መከላከል ምርት በጥራት እንዲሰበሰብ የማድረግ አርሶ አደራችን አርብቶ አደራችን ኃላፊነት አለበት። ይሄ ጠንክሮ መሰራት አለበት። በአጠቃላይ ደግሞ በዚህ በ2013 ሰፋፊ እቅዶች ተይዘዋል። ለምሳሌ አንዱ ሀገራችንን ያዋረደ ተግባር ስንዴ ከውጭ ኢምፖርት ማድረግ ነው። ስንዴ በ1 ቢሊዮን ብር ኢምፖርት እናደርጋለን። የውጭ ንግዳችን 3 ቢሊዮን ዶላር። ከ3 ቢሊዮን ዶላር ደግሞ 1 ቢሊዮን ስንዴ ከውጭ እናስገባለን። ኢትዮጵያዊነት የሚያዋርድ እንደዚህ አይነት ተግባራቶች ናቸው። ይህን አዋራጅ ነገር መቀየር አለብን ተብሎ በክቡር ጠቅላይ ሚኒስትራችን በተቀመጠው አቅጣጫ መሰረት ክልላችን ሰፊ ስራ እየሰራ ነው ያለው። ክረምቱ ላይ የስንዴ ምርት በስፋት እንዲመረት፣ በጋው ላይ ደግሞ በሁለት ዙር የመስኖ እርሻ 300,000 ሄክታር በስንዴ እንዲሸፈን ታቅዶ እየተሰራ ነው ያለው። ለዚህ ሙሉ ዝግጅት ጨርሰናል። እነዚህ ትላልቅ ክልላችንን በከፍተኛ ደረጃ ኢኮኖሚውን የሚቀይሩ የሚገነቡ ኢትዮጵያን ደግሞ ከውርደት የሚያወጡ ብሔራዊ ክብራችንን ከፍ የሚያደርጉ ተግባራቶች የሚፈጸሙበት አመት ነው። ይሄ ትልቅ እቅድ ነው። ያለፈው አመት የቢራ ገብስ እንዳይመጣ አቅደን ነበር፣ አሳክተናል።
እንዳይመጣ አድርገናል። ኢትዮጵያ ውስጥ ማምረት ተጀምሯል። የሚቀጥለው ዓመት ኤክስፖርት እናደርጋለን በሚል ታቅዶ እየተሰራ ነው ያለው። ሌሎች ምርቶች ላይም እየተሰራ ነው ያለው። አንዱ ግን መሰረታዊ ምርት የዚህ የስንዴ ነው። ሰው በልቶ እንዲያድር የማድረግ ይሄን ኃላፊነት አለብን። እዚህ ላይ ትኩረት ተሰርቶ እየተሰራ ነው ያለው። ኮቪድን እየተከላከል ይሄንን ማሳካት አለብን። ስለዚህ አርብቶ አደራችን የከተማ ነዋሪ ኢኮኖሚው እንዳይቀዛቀዝ፣ ኢንቨስትመንት እንዳይቀዛቀዝ፣ እርሻው በታቀደለት መንገድ እንዲጓዝ የማድረግ ንግድ እንዲጠናከር የማድረግ ኃላፊነት አለብን። ኮቪድን እየተከላከል ይሄንን በማድረግ ኢኮኖሚውን ማጠንከር ይገባናል። እዚህ ላይ አትኩራችሁ እንድትሰሩ በዚሁ አጋጣሚ ጥሬን ላቀርብ እፈልጋለሁ። ሁለተኛው የዚህ የትምህርት ጋር ተያይዞ ነው። ትምህርት ጋር ተያይዞ እንግዲህ የነገው ብርሃናችን ትምህርት ነው እና አዲሱ ትውልድ ነው። ከከሸፈ ጋር የከሸፈው የተወሰነ ሊሄድ ይችላል። ግን ትልቁ የኢትዮጵያ ተስፋ የኢትዮጵያን ከፍታ የሚያመጡት ክልላችንን ገንብተው ክልላችንን የላቀ ደረጃ ያደርሳሉ ብለን የምንጠብቀው ብልጽግናን የሚያረጋግጡት ከታች የሚመጡ ልጆች ናቸው። ትምህርት ቤት ያሉ ልጆች ናቸው። እነዚህ ልጆች መማር አለባቸው። ትምህርት ቆሞ መቅረት የለበትም። ስለዚህ ትምህርት መቀጠል ስላለበት፣ ህይወት መቀጠል ስላለበት፣ አገር መቀጠል ስላለበት ትምህርት መቀጠል አለበት። ስለዚህ ትምህርት እንዲቀጥል በጥራት እንዲሰጥ በክልላችን በዜግነት አገልግሎት የክልላችን ህዝብ አስደናቂ ስራ ሰርቷል። ኦሮሚያ መገንባት ውስጥ ትልቁ ሚና አንዱ ትልቁ ስራ በዜግነት አገልግሎት ከገዳ እሴት የወሰድነው የዜግነት አገልግሎት ነው። ይሄ የዜግነት አገልግሎት አንዳንድ ቦታ ኦሮሚያ ዜግነት መስጠት ጀመረ የሚል ሀሜትም ስለሚያስነሳ በዚሁ ግልጽ ላድርግ። የኦሮምኛ ቃሉ ተጃጅለ ለሙማ ነው የሚባለው። ስለዚህ የሚቀርብህን አጠገቤ ያለውን ማገዝ ለዛ መኖር ማለት ነው። ገዳ ስርዓት ይሄ ነው፣ ሌላ ነገር የለው። እያንዳንዱን ሰው በእድሜ ከፍሎ ተልኮ ይሰጠዋል። የሚሰጠው ተልኮ ደግሞ ለራሱ ለማህበረሰቡም ነው። ለብቻው የሚወስደው ተልኮ የለም። የሚወስደው ተልኮ እሱንም ያኖረዋል፣ ማህበረሰቡንም ያኖረዋል። ከዚህ ሴት ወስደን አምስት ምሰሶዎች ላይ የሚቆም ነው የዜግነት አገልግሎት። አንደኛ ወደ ነበረው ቀድሞ ማንነታችን እንመለስ ነው። ሁለተኛው ቀን ከሌሊት መስራት ነው፣ መትጋት፣ ስንፍናን ማሸነፍ ነው። ሶስተኛው ተወዳዳሪ መሆን ነው፣ በሁሉም ነገር ተወዳዳሪ መሆን፣ በተሰማራበት መስክ ሁሉ ሰው ተወዳዳሪ የሆነ ነገር መስራት ነው። አራተኛው ንጽህና ነው፣ የሀሳብ ንጽህና። ቅድም ያለው ይሄ ኋላ ቀር የሆኑ በትናንሽ በመንደር የሚያስቡ ኋላ ቀር አመለካከቶችን ማሸነፍ፣ ላቅ ያሉ እንደ ወንድማማችነት፣ የእኩልነት፣ የነጻነት አስተሳሰቦች፣ ንጹህ አስተሳሰብ፣ ንጹህ አኗኗር፣ ዘመናዊ አኗኗር መግባት፣ ንጹህነት። አራተኛው ትብብር ነው፣ ተባብሮ መስራት፣ ተባብሮ ማማት፣ ተባብሮ አገር ማፍረስ ሳይሆን ተባብሮ ማልማት፣ ተባብሮ አካባቢ መጠበቅ፣ ተባብሮ ትውልድን መገንባት፣ ተባብሮ አብሮ መነገድ፣ አብሮ መስራት ነው። እነዚህን አምስቱን እሴቶች በያዘ መንገድ ሰፋፊ ስራዎች ተሰርተዋል። ህዝባችን አስደናቂ ስራ ሰርቷል። እውነት ለመናገር ለምሳሌ በትምህርት ላይ ብቻ ተጨማሪ ክፍሎች ያስፈልጉን ነበር። ተጨማሪ ክፍሎች ኮቪድ ስለመጣ በጀትም ስለሌለን አጥንተን ስለማንችል መስራት እንሰራለን ካልንም ጫረታ፣ ሌብነቱ ወዘተ በስንት ጊዜ ውስጥ እንደሚያልቅ ፈተና ነው። ስለዚህ ለህዝባችን ጥሪ ያቀረበን በዜግነት አገልግሎት እንዲገነባ 30,000 ክፍል ነበረ እንዲገነባ ጥሪ የቀረበው። ወሊሶ ላይ ክቡር ጠቅላይ ሚኒስቴር ነበረ ያስጀመሩልን። ጥሪ ካቀረበን በጨፌ ኦሮሚያ ጥሪ ካቀረበን በኋላ ወሊሶ ላይ ከተጀመረ በኋላ በ2 ወር ተኩል ውስጥ ከ33,000 ክፍል በላይ ህዝቡ ሰራ። አሁን ይሄንን በየትኛው በጀት ነው ኦሮሚያ ክልላዊ መንግስት የሚሰራው? እንደ ሀገርም ለመስራት በጣም ከባድ ነው። ይሄን ግን አስደናቂ ስራ ህዝባችን ሰርቶ አሁን ለኮቪድ የነበረብን ፈተና አሁን የመቀመጫ መሙላት ብቻ ነው። መቀመጫውን ካሳካን ተማሪ አንድ ላይ ሳይበዛ ይማራል። ለኮቪድ ብቻ አይደለም፣ የትምህርት ጥራቱን ይጨምርልናል። እሱ ብቻ አይደለም፣ ተደራሽነትንም ከፍ ያደርግልናል። ስለዚህ ወደ 2 ሚሊዮን ተማሪ ሊማርበት የሚችል ክፍል በ2 ወር ተኩል 3 ወር ውስጥ የሚሰራ ማህበረሰብ ነው ያለው።
ኦሮሚያን እንገነባለን ስንል ይሄንን ነው እያልን ያለነው። ኦሮሚያ በበጀት በምናም ብቻ ልማቶቹን እቅዶቹን ማሳካት አንችልም። አስደናቂ ተግባር በዚህ ፈጽሟል። ገዳ ስንል ይሄንን ነው። ገዳ ትምህርት ስርዓት ውስጥ ይግባ ብለን ስንከት ይሄንን ነው እያልን ያለነው። ስለዚህ ሽንት ቤቶች የትምህርት ቤቶቹ ሽንት ቤት የሌላቸው ትምህርት ቤቶች በጣም ብዙ ነበሩ። እነሱም ሙሉ በሙሉ እንዲሳኩ አድርጓል። ከ8000 በላይ ላይብረሪዎች ወደ 110,000 ትምህርት ቤቶች ላይብረሪ አልነበራቸው። ኦሮሚያ ውስጥ ያሉ ትምህርት ቤቶች ላይብረሪዎች እንዲኖሩ አድርጓል። መጽሐፍ ወደ 1.3 ሚሊዮን መጽሐፍ ህዝቡ አሰባስቧል። ለድሃ ተማሪዎች መጽሐፍ ለድሃ ተማሪዎች ደብተር እያቀረበ ነው ያለው። ይሄ በትምህርት ዘርፍ ብቻ ነው የተናገርኩት። የዜግነት አገልግሎቱ ለምሳሌ ካቻምና 2011 ላይ ወደ 1.9 ቢሊዮን ችግኝ ለመትከል በጣም የተፈተን ነው። ዘንድሮ ግን 3.2 ቢሊዮን ለማሳካት በቀላሉ ነው የሰራ ነው። ምክንያቱም በዜግነት አገልግሎት ስለሰራ። በዜግነት አገልግሎት ወጣቶች ግብር ይሰበስባሉ። የክልላችን ግብር ከ17 ቢሊዮን 23.5 ቢሊዮን የገባው ወጣቱ ስለተሳተፈበት ነው በዜግነት አገልግሎት። ይሄ ብቻ አይደለም። ህዝባችን በከፍተኛ ደረጃ መንገዶች፣ አንዳንድ አካባቢ መንገዶች የመክፈት ደም የመለገስ ድሃ የማገስ ሰፋፊ ስራዎች እስካሁን የዜግነት አገልግሎት ካወጅን ጨፌው ካወጀ በኋላ በተሰሩ ስራዎች ከ30 ቢሊዮን ብር በላይ የክልላችን ሞፌክ ባደረገው ኢቫሉዌሽን ስራ ተሰርቷል። የትምህርት ቤቶቹ ብቻ እያንዳንዱን ክፍል አባዙት፣ ሽንት ቤቱን ላይብረሪውን አባዙት፣ አጥሩን ውሃውን አባዙትና ምን ያህል እንደተሰራ ያሳያል። ማለት የህዝብ አቅም ይሄ ነው። ክልል እንገነባለን ስንል ይሄ ነው። በዚህ አቅም ነው የሚገነባው። በበጀት በብድር ብቻ አይደለም። ህዝባችን ያለው አቅም ቱባ ባህል ትልቅ ነው። ገዳ ስርዓት ይሄን ነው የሚያስተምረን። ይሄን እሴት ነው የሚሰጠን። አሁን ትውልድን እንገነባለን በገዳ ስርዓት ስንል ይሄን ነው እያለ ያለ ነው። ራሱን የሚወድ ራሱን ብቻ ማዕከል ያደረገ ሳይሆን ጉልበቱን፣ አቅሙን፣ እውቀቱን ለህዝብ ሰጥቶ ህዝብ የሚለውጥ ኃይል እንዲሆን የማድረግ ነው። እዚህ ላይ የክልላችን አመራሮች፣ የጨፌ አባላት፣ በየደረጃ ያሉ የምክር ቤት አባላት፣ ወጣቱ፣ አርሶ አደሩ፣ አርብቶ አደሩ፣ ከተሜው፣ መንግስት ሰራተኛው በከፍተኛ ደረጃ ርብርብ እያደረገበት ያለ ነው። በዚህ መንገድ እናሳካለን። ስለዚህ ትምህርት መቀጠል ስላለበት በተጃጅለ ለሙማ የተፈታ ፓርት አለ። ግን ትልቁ ኃላፊነት የመምህራን ነው። መምህራን በመስዋዕትነት እስካሁን ክልላችሁን አቆይታቸዋል፣ አገራችሁን አስቀጥላቸዋል። አሁንም የኃላፊነት አለባችሁ። ከኮቪድ ጋር እየታገላችሁ ልጆቻችንን ከኮቪድ እየተከላከላችሁ ራሳችሁንም እየተከላከላችሁ ተማሪው ደግሞ ከትምህርት ገበታው ማግኘት ያለበትን ጥራት ያለው ትምህርት እንዲያገኝ በማድረግ ላይ ስትከፍሉት የነበረው መስዋዕትነት ትልቅ ነው። ዘንድሮም ትልቅ መስዋዕትነት የመክፈል አገራዊ ብሔራዊ ኃላፊነት በእናንተ ላይ ወድቋል። እሱን እንድታሳኩ በዚሁ አጋጣሚ ጥሬን ማቅረብ እፈልጋለሁ። ሌላኛው እንግዲህ ከኮቪድ ጋር ተጨምሮ ሌላ ፈተና እየሆነ ያለው ይሄ ስልጣን ያጣ ቡድን የተለያየ የራሱን ምኞት እና ቅጀቶች ሊያሳካ የሚፈልግ ቆሞ ቀር የሆነ ቡድን በዚህና በዛም የብሔር ግጭት፣ የሃይማኖት ግጭት፣ የተለያዩ ነገሮች በመፍጠር ኢትዮጵያን የማተራመስ እና የማፍረስ እቅድ ይዞ እየተንቀሳቀሰ ነው ያለው። ይሄ ያው የወደቀ እቅድ የወደቀ መንገድ ጸረ ህዝብ የሆነ ስለሆነ እየተሸነፈ መጥቷል። ህዝብ ነው ያሸነፈው እስካሁንም፣ ወደፊትም ህዝብ እያሸነፈው ይቀጥላል። ስለዚህ እዚህ ላይም ህዝባችን እነዚህ አፍራሽ ፕሮፓጋንዳዎች፣ አፍራሽ ወሬዎች ያልተባለ ተባለ እየተባለ የስም ማጥፋት ዘመቻዎች ወዘተን እየተቋቋመ ህዝባችን የሚገጥሙትንም ፈተናዎች በብልሃት አርቆ በማሰብ በጥበብ እያለፋቸው ወደፊት እንዲጓዝ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። 25-30 ምናምን የሚሉ ሰዎች አሉ። ቀን በመቁረጥ ኢትዮጵያ የሚፈርስ ስርዓት የሚፈርስ ሀገር የሚፈርስ የሚመስላቸው ይሄኛውም 30 የሚቀጥለውም 30 ዓመት 300 ዓመት ይቀጥላል። የኢትዮጵያ መንግስት የኢትዮጵያ ስርዓት ይቀጥላል። ስለዚህ ይሄ ከንቱ ምኞት ስለሆነ እነዚህ ኃይሎች ከጥፋት መንገድ ተመልሰው በሰላማዊ መንገድ በሰለጠነ መንገድ ከትላንት ነው ስህተታቸው አትሊስት ስህተታቸው ተምረው ለኢትዮጵያ ህዝብ ክብር አሳይተው
ወደ ትክክለኛው መንገድ ሊመለሱ ይገባል። ካልተመለሱ ደግሞ እየጠፉ ነው ያሉት። ከመጥፎ ታሪክ ጋር ይጠፋሉ ማለት ነው። ከመጥፎ ታሪክ ጋር ለአንድና ለመጨረሻ ጊዜ ይጠፋሉ። ይሄም የሚሆንበት ጊዜ ሩቅ አይደለም። እንግዲህ በአጠቃላይ ኢሬቻ በሰላም በስኬት እንደ ማርተኞቹ ምኞት ሳይሆን እግዚአብሔር ረድቶን ፈጣሪ አግዞን በሁሉም ነገር ውስጥ በስኬት እዚህ እንድንደርስ ኢትዮጵያ በሰላም ሀገራችን በሰላም ኦሮሚያ በሰላም ወደዚህ ደረጃ እንድትደርስ እየሆነ ነው ያለው። ይሄንን በዚህ አጋጣሚ እግዚአብሔርን ማመስገን እፈልጋለሁ። እስካሁንም እዚህ ያደረሰን ጉልበታችን፣ ጥበባችን፣ አቅማችን ምናምን አይደለም፣ እግዚአብሔር ነው ይረዳን። እግዚአብሔር በሚቀጥሉትም መንገዶች ሁሉ ይረዳናል። ሀገራችንም ህዝባችንም ይቀጥላል። ብልጽግና ያለምንም ጥርጥር ይረጋገጣል። በዚህ ሂደት ውስጥ ደግሞ ትልቅ ሚና ያላችሁ አልረሳውኝም ሚዲያዎች ናቸው። የሚዲያ ባለሙያዎች፣ ጋዜጠኞች፣ ካሜራማኖች፣ በየስቱዲዮ ያላችሁ ቴክኒሻኖች፣ አመራሮች ሁሉም ሰፊ ስራ ነው እየሰራችሁ ያላችሁት። ኢሬቻ እንዲታወቅ የገዳ ስርዓት እንዲታወቅ ሰፊ ስራ ነው የሰራችሁት። ለሱ ልባዊ ምስጋናዬን በራሴና በኦሮሚያ ክልላዊ መንግስት ስም ላቀርብላችሁ እወዳለሁ። ከዚህ በኋላም ትልቅ ኃላፊነት ነው ያለባችሁ። ከኮቪድ ሰው ሁላችንም ራሳችን እንድንጠብቅ የማስተማር ሁሉም ነገር በሰላማዊ መንገድ እንዲሄድ የማድረግ ኋላ ቀር የሆኑ አስተሳሰቦች እንዲሸነፉና ላቅ ያሉ አስተሳሰቦች መሰረት እንዲይዙ የማድረግ ስራ ከናንተ ይጠበቃል። እነዚህ ኋላ ቀር የተሸነፉ አመለካከቶች እዚህም እዛም ያሉ አመለካከቶች እንዲደፈቁ ዘመናዊ የሆኑ አስተሳሰቦች የእኩልነት፣ የነጻነት፣ የወንድማማችነት፣ የፍትህና የዲሞክራሲ አመለካከቶች ኢትዮጵያ ውስጥ እንዲጎለብቱ የማድረግ ትልቅ ኃላፊነት አለባችሁ። እሱንም ተግታችሁ እንድትወጡ በዚህ አጋጣሚ ለማሳሰብ እወዳለሁ። እስካሁን ግን እየሰራችሁ ላላችሁት ስራ ከፍተኛ መስዋዕትነት እየከፈላችሁ ነው። በዚህ አጋጣሚ ኢሬቻውንም ከዛ ውጭ ክልላችን ውስጥ በሚደረገው እንቅስቃሴ የነበሩትን ነገሮች ለመቀየር እየተከፈለው ባለው መስዋዕትነት ውስጥ ግንባር ቀደም መስዋዕትነት እየከፈላችሁ ስለሆነ በዚህ አጋጣሚ ሁሉንም ሚዲያ የግል የመንግስት ሁሉንም ሚዲያ በራሴና በኦሮሚያ ክልላዊ መንግስት ስም ማመስገን እፈልጋለሁ። 2012 በብዙ ፈተናዎች አልፈናል። አሁን መሪው ብለን በኢሬቻ ካለፈው ስህተት ተምረን ይቅርታ